ሰላም ጤና ይስጥልን ክቡራት ተመልካቾቻችን ከአፍሪ ሚዲያ የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎችን እንዲደርሷችሁ ማድረግ ትችላላችሁ። በአዲስ አበባ ከተማ ደንብ ተላልፈው የተገኙ ከ11000 በላይ እግረኞች ተቀጡ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በ2018 ባለፉት 3 ወራት ውስጥ ትክክለኛ የመንገድ አጠቃቀም ያልተከተሉ 11508 እግረኞች በገንዘብና በማህበራዊ አገልግሎቶች እንዲሰጡ በማድረግ መቅጣቱን አስታወቀ። በባለስልጣን መስሪያ ቤቱ በ11ዱም ቅርንጫፍ ጽሕፈት ቤቶች በሩብ ዓመቱ በተካሄደ ጥብቅ ቁጥጥር የመንገድ ትራንስፖርትን ለመቆጣጠር በወጣው ደንብ ቁጥር 557/2016 መሰረት በትክክለኛው የእግረኛ መሻገሪያ መንገድ ያላቋረጡ፣ በተሽከርካሪ መንገድ ላይ ያለ በቂ ምክንያት የቆሙ ወይም የተጓዙና የእግረኛ መንገድ በሌለበት ቀኝ ጠርዛቸውን ይዘው የተጓዙ እግረኞች ከግንዛቤ ማስጨበጥ ባለፈ ከ100 እስከ 150 ብር እንዲቀጡም ተደርጓል። እንዲሁም የጆሮ ማዳመጫ በማድረግ መንገድ ያቋረጡ፣ ለእግረኛ ተብለው የተከለከሉ አጥሮችን የዘለሉና የመንገድ ትራፊክ ደንብ የተላለፉ በ11508 እግረኞች ላይ የእርምት እርምጃ መውሰዱን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ ተናግረዋል። ደንቡን ከተላለፉ እግረኞች መካከል 6108 በገንዘብ፣ 5499 እግረኞች ደግሞ የከተማ ጽዳት፣ አቅመ ደካሞችን ማገዝና ሌሎችንም ማህበራዊ አገልግሎቶች እንዲሰጡ ተደርጓል። በቀጣይም የከተማዋን የትራፊክ ፍሰት ሰላማዊ ለማድረግና የመንገድ ተጠቃሚውን ህብረተሰብ ከተሽከርካሪ አደጋ ለመጠበቅ ሲባል ተከታታይነት ያለው የእግረኛ ቁጥጥር ተጠናክሮ ይቀጥላል ሲሉ ወይዘሮ ገነት ዲባባ ተናግረዋል። በጋምቤላ ክልል 4 ሰዎች በጊኒ ወርም በሽታ መያዛቸው ተነገረ። በጋምቤላ ክልል የጊኒ ወርም በሽታን ለመከላከልና ለመቆጣጠር ጥረት ሲደረግ ቢቆይም አሁንም ፈታኝ ሆኖ ቀጥሏል ሲል የክልሉ ጤና ቢሮ አስታውቋል። በካርተር ሴንተር ኢትዮጵያና በክልሉ ጤና ቢሮ አዘጋጅነት የጊኒ ወርም፣ የኢንኮሲክራይስና የዝሆኔ በሽታዎችን ለመከላከልና ለመቆጣጠር ከባለድርሻ አካላት ጋር የምክክር መድረክ በኦቦቦ ወረዳ ተካሂዷል። የክልሉ ጤና ቢሮ ኃላፊ ተወካይና የጤና ቢሮ የህብረተሰብ ጤና አደጋዎች ቅኝትና ቁጥጥር ዳይሬክተር አቶ ኒኪዮ ጊሎ በክልሉ በኦቦቦና ጎና ወረዳ ከ2 አስርተ ዓመታት በላይ በሽታውን ለማጥፋት ጥረት መደረጉን ጠቅሰዋል። በተደረገው ጥረትም በሽታው ለ2 ዓመታት በሰው ላይ ሳይከሰት ቢቆይም በቅርቡ በ4 ሰዎች ላይ የጊኒ ወርም በሽታ መገኘቱን ገልጸዋል። በመድረኩ ላይ ከክልል ከዞንና ከወረዳ እንዲሁም ከአጋር ድርጅቶች የተውጣጡ ተሳታፊዎች የተገኙ ሲሆን የጊኒ ወርም፣ የኡንኮና የዝሆኔ በሽታዎችን ጨርሶ ለማጥፋት በ2017 በጀት ዓመት የተከናወኑ ስራዎች ሪፖርትም ቀርቧል። በዚህ መሰረት የኡንኮና የዝሆኔ በሽታዎችን ለመከላከልና ለመቆጣጠር በተሰሩ ስራዎች አጥጋቢ ውጤት መመዝገባቸው የተገለጸ ሲሆን የጊኒ ወርም በሽታ ግን አሁንም ፈታኝ መሆኑን ጠቁመዋል። በአዳማ ከተማ በህፃናትና ሴቶች ላይ የሚፈጸሙ ወንጀሎች በብዛት በቅርብ ወገን የሚፈጸሙ መሆናቸውን ጉዳዩን ከባድ እያደረገው እንደሆነ ተገለጸ። በአዳማ ከተማ አስተዳደር በሴቶችና በህፃናት ላይ የሚፈጸሙ ወንጀሎች እጅግ ከባድና ውስብስብ ቢሆኑም በተገቢው መንገድ በፍትህ መቅጣት በመቻሉ የወንጀሉን ተፈጻሚነት በእጅጉ እንደቀነሰው የአዳማ ከተማ አስተዳደር ፖሊስ ዋና መምሪያ አስታውቋል። የአዳማ ከተማ አስተዳደር ፖሊስ ዋና መምሪያ የሴቶችና ህፃናት ጉዳይ ጽሕፈት ቤት ኃላፊ ኢንስፔክተር ብርሃኔ ገለታ እንደተናገሩት ባለፉት ዓመታት ከተማዋ ካላት ኢኮኖሚያዊና ማህበራዊ እንቅስቃሴ ከባድ ወንጀሎች በሴቶችና ህፃናት ላይ የሚፈጸም እንደነበረም ገልጸዋል። ወንጀሎቹን የሚፈጽሙት በቅርብ ወገን በመሆኑ ወንጀሉን ከባድና ውስብስብ ቢያደርገውም ፖሊስ በጥልቅ ምርመራ አጥፊዎች በተገቢው ህግ ውሳኔ እንዲቀጡ መደረጉንም ገልጿል። ባለፈው ጊዜያት በአዳማ ከተማ 5 ከባድ የግድያ ወንጀሎች በሴቶች ላይ የተፈጸሙ ሲሆን በአንድ የክስ መዝገብ የሞት ቅጣት፣ በ4 መዝገቦች ደግሞ የዕድሜ ልክ እስራት መበየኑንም ገልጸዋል። በአዳማ ከተማ በሴቶችና ህፃናት ላይ የሚደርሱ ጥቃቶችን ለመከላከልና ለመቆጣጠር ማህበረሰቡን ያሳተፈ የንቅናቄ ፕሮግራም በማዘጋጀት በከተማዋ ባሉ 6 ክፍለ ከተሞች ግንዛቤ በመፍጠር ስራ እንዲሰራም ተደርጓል። ወንጀሎች ከተፈጸሙ በኋላ ከሴቶችና ህፃናት፣ ከአቃቢ ህግ፣ ፍርድ ቤት፣ የጤና አገልግሎት ተቋማት እንዲሁም መንግስታዊ ያልሆኑ ድርጅቶች ጋር በመቀናጀት ወንጀል ፈጻሚዎች በህግ እንዲቀጡ፣ ተጎጂዎችም ፍትህ እንዲያገኙ ተሰርቷል።
ለአደጋ ተጋላጭ የሆኑ ቦታዎችን በመለየት መረጃ የሚሰጥበት የማህበረሰብ ፖሊስ አገልግሎት በማቋቋም ህብረተሰቡ በግልጽ አጥፊዎችን እንዲያጋልጥም ተደርጓል። ቀደም ሲል ጥቃት የተፈጸመባቸው ሴቶችም ሆኑ ህፃናትን ደብቆ መያዝና ጉዳዩን በሽማግሌ መፈጸም አዝማሚያ ቢኖርም በተፈጠረው የግንዛቤ ማስጨበጫ አጥፊዎችን በተገቢው ህግ መቅጣት መቻሉን ኢንስፔክተር ብርሃኔ ገለታ ጨምረው ገልጸዋል። በካናዳና በግሪንላንድ መካከል የጠፋው አውሮፕላን ተሳፋሪ በህይወት ባይተርፍም የአውሮፕላኑ ቅሪት ተገኘ። የዴንማርክ የአየር ትራፊክ ኤጀንሲ ናቪያር በካናዳና በግሪንላንድ መካከል የጠፋው አንድ ትንሽ አውሮፕላን በህይወት የተረፈ ሰው ባይገኝም የአውሮፕላን ቅሪቱ መገኘቱን አረጋግጧል ሲል ዘገባው አመልክቷል። የሲቢሲ ኒውስ ዘገባ ባለስልጣናቱ አደጋው የደረሰበትን ቦታ ከግሪንላንድ ዋና ከተማ ኑኡኩ በስተሰሜን ምስራቅ 15 ኪሎ ሜትር ርቀት ላይ በሚገኘው በሴርሚቲያክ ተራራ አካባቢ እንደሆነም ገልጸዋል። በአውሮፕላኑ ውስጥ የነበሩት ተሳፋሪም ባለስልጣናቱ መሞቱን አረጋግጠዋል። የፍለጋ ስራዎች በሳምንቱ መጨረሻ ላይ ተጀምረው የነበረ ቢሆንም በመጥፎ የአየር ሁኔታ ለጊዜው ታግደውም ቆይተዋል። ፍተሻውን ተከትሎም ተልእኮው እሁድ ዕለት የቀጠለ ሲሆን አውሮፕላኑ ሴስና ቲ182 ተብሎ በአሜሪካ ኩባንያ ተመዝግቦ ከኒውፋውንድላንድ እና ከላብራዶር ተነስቶ ግንኙነቱ እንድትቋረጥም ተረጋግጧል። የሴስና ብራንድ ባለቤት የሆነው ቴክሮን አቪዬሽን ለቢቢሲ እንደተናገረው አደጋው መድረሱን እንደሚያውቅ፣ ነገር ግን ተጨማሪ ዝርዝር መረጃ ማካፈል እንደማይችልም አስታውቋል። የዩናይትድ ስቴትስ ብሔራዊ ትራንስፖርት ደህንነት ቦርድ እና የዴንማርክ የባህር አደጋ ምርመራ ቦርድ ማብራሪያ እንዳይሰጥም አግደዋል። ባለስልጣናቱ ለቅርብ ዘመድ መረጃ እንደተሰጠና ምርመራው ለፖሊስ ተላልፏል ሲልም ዘገባው አመላክቷል። ክቡራት ተመልካቾቻችን ለሰዓቱ ይዘንላችሁ የቀረበው መረጃ ይህን ይመስል ነበር። መረጃው ወደ እናንተ ያደረስኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ